What the fuck is this? ከፒኤስጂ ጋር በተጫወትኩበት እግሬ ከዚህ ጋር እንዴት ነው ቆይ የምራገጠው? ቆይ እኔ ከእንግሊዝ ክለብ ጋር ስተሻሽ ልብሴ ሁላ ወያላ ነው የሚለው። በቃ እኔ ከእንግሊዝ ክለብ ጋር አታጫውቱኝ፣ በቃ ወያላን ያስታውሱኛል አልኩም። እኔ ሪያል ማድሪድን ከና 15 ሻምፒዮንስ እጠብቃለሁ ወይ ባርሴሎናን ይሄን ይዘብኝ ትመጣለህ? ምን አይነት ጉድ ውስጥ ነው የገባሁት? በእናታችሁ ሲያስጠላ። የጨዋታ ቀን ተናፋቂው መንገሻችን ዩናይትድ መንገሻችን ዛሬ ከሊድስ ጋር እዚህ በቃ ልንርመጠመጥ ነው። እዛ ፒኤስጂን አጋድመን መተን ከሊድስ ጋር ልንርመጠመጥ ነው። እና ደግሞ ጨዌ ማለት ነው አርሰናልም አለው ዛሬ ከተሸነፈ ቦነሱ ነው። ቁማርተኛ ሰው ያውቀዋል። ዛሬ ከተሸነፈ ቦነሱ ነው። ቦነስ ደግሞ ይቀጥላል። ወደ ፕሪሚየር ሊግም ይዞብህ ከች ይላል ማለት ነው። እኔ ግን የናፈቀኝ ዩናይትድ ነው። ቴሌሜንስ ግን አይታችሁታል። የብሩኖና የቴሌሜንስ እንትን ቴሌፓቲክ የሆነ ግንኙነት ፕሪሚየር ሊጉ ላይ በደንብ ነው የምናየው። ገብርኤልን ዩናይትድ ማለት ነው ቀጣይ ለትልቅ ነገር የምንጠብቀው ቡድን ነው የሚሆነው። ትንሽ ሌፍት ባክና ራይት ባካችንን ካስተካከልን ማለት ነው። ሌፍት ባክና ራይት ባክ ካስተካከልን ዩናይትድ በጣም አሪፍ ቲም ነው። ጩጮቹ ከታች ያሉት ያበዱ ናቸው። ኤደን ሄቨን ከምንም ጊዜው በላይ ማርያምን ደረቴን እየነፋሁበት ያለ ተጫዋች ነው። ለማንኛውም ፎሎ ምናምን አድርጉ፣ ምችት ይበላችሁ። የጨዋታ ቀን ተናፋቂው ክለባችን ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር የሚያደርገውን ጨዋታ በምን ልመልከት ብለህ ተጨንቀ ሊሆን ይችላል። ና ቴሌግራም ላይ ወንድሜ ሞናልዶ ሲያርሰበን ብለህ ካልሆነ ደግሞ ባዮ ላይ ያለልህ። ስለዚህ ናና ባለፈው እንዳደረግነው ዛሬም ቁጭ ብለን ደረታችንን ነፍተን ሳይቆራረጥብን የምናይባቸው አማራጮች እዛ ቴሌግራም ላይ ያሉ ማለት ነው። ሁላችሁም እየገባችሁ ጆይን በሉ። ይመቻችሁ። ዛሬው ጨዋታ ከጨዋታ በላይ የሆነ ነገር ነው። ምክንያቱም ማርከስ ራሽፎርድ ከ2 ዓመት በኋላ ለማንቸስተር ዩናይትድ እንግዲህ ጨዋታ የሚያደርግ ይሆናል ማለት ነው። ማርከስ ራሽፎርድ ለማንቸስተር ዩናይትድ ምን ይዞ ይመጣል የሚለውንም የምንመለከትበት ጨዋታ ነው። ሁሉም ሰው የሚያሳስበው ይሄንን ጨዋታ በምንድን ነው የማየው? እሱ ችግር የለውም እኔ እነግርሃለሁ ማለት ነው። አንተ እስከ መጨረሻው ድረስ ታደምጣለህ፣ እኔ ደግሞ ጨዋታውን የምታይበትን ነገር እነግርሃለሁ። ከዛ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሼር ምናምን እያደረግ ትጀምራለህ ማለት ነው። ዛሬ ማንቸስተር ዩናይትድ እንግዲህ ተረጋገጠ አስደሳች ሰበር ዜና በዛሬው በማንቸስተር ዩናይትድ እና በሊድስ ጨዋታ ጉዳይ ሰምቻለሁ። በደንብ ኮፒ ሊንክ 20 ጊዜ ኮፒ ሊንክ ያደረጋችሁ ሁሉም የማንቸስተር ዩናይትድ ደጋፊ ማድረስ አለባችሁ። እንዲሁም የፕላስ ምልክቱን ያጠፋችሁ ቤተሰቡ ነው። የዛሬውን ጨዋታ ማንቸስተር ዩናይትድ ከሊድስ ጋር የሚያደርጉትን የወዳጅነት ጨዋታ የምትመለከቱበትን አፕሊኬሽን አብርሽ ዩናይትድ እኔ ጋር መመልከት ትችላላችሁ ብላችኋል። አብርሽ ዩናይትድ በሚለው ቴሌግራም ቻናል ወይም ደግሞ ባዮ ላይ ባስቀምጥኩላችሁ ቴሌግራም ሊንክ እየገባችሁ መመልከት ትችላላችሁ ማለት ነው። ለሁሉም ለማንቸስተር ዩናይትድ ደጋፊ ሊደርስ ስለሚገባ ኮፒ ሊንክ ማድረጋችሁን እንዳትረሱ። ሰዓቱም 3 ሰዓት ተኩል ነው የሚደረገው ማለት ነው። ዛሬ ክለባችን ማንቸስተር ዩናይትድ እነ ዩሪ ቴሌማንስ እንዲሁም ደግሞ ከረጅም ጊዜ በኋላ ማርከስ ራሽፎርድን እንግዲህ በጨዋታው ያሰልፋል ተብሎ ይጠበቃል። የጨዋታውን ግምት ኮሜንት ሴክሽን ላይ አስቀምጡልኝ። ድል ለገናናውና ለሀያሉ ማንቸስተር ዩናይትድ። ና ግጠመኛ አንተ ጋር ና ወንድ ኮንክ ና ልመታ ና ግጠመኝ። ተመታሃል እኮ ና ድገምና አምታኛ ልብ ካለ Shojoji is a raccoon. He is always hungry, so he sings out cocoa. ማንቸስተር ዩናይትድ ከሊድስ 3 ሰዓት ተኩል ሲል የሚጀምር ጨዋታ ነውና ዛሬ አመት ባለው ብል ማጋነን አይደለም። የሁላችሁ ይህን ጨዋታ ማየት ለምትፈልጉ ሰዎች ብዙ ጊዜ ላይቭ ላይ በምንድነው ኳስ የምታየው በምንድነው ዲኤስቲቪ ያሳያሉ በጣም ብዙ ጥያቄ ጠይቁኛላችሁና እጅግ በጣም ቀላል መፍትሄ ይዤላችሁ መጥቻለሁ። በዚህ ዩዘር ኔም ወይ ደግሞ ባዮ ላይ ባለው ሊንክ እየገባችሁ ወደ ቴሌግራም ቻናል ከፈለጋችሁ ዌብሳይት ቀለል ያለች ከፈለጋችሁ ደግሞ አፕሊኬሽን ዳውንሎድ የምታደርጉትን አስቀምጬላችኋለሁ። 3 ሰዓት ተኩል ሲል የኒው ማንቸስተር ዩናይትድ ከሊድስ ጋር የሚያደርገው 5ኛ የፕሪሲዝን ጨዋታ ነው። ከሞን ግሎሪ ማን ዩናይትድ። የማንቸስተር ዩናይትድ አመራሮች እነ ዊልኮክስ እነ ባሬዳ እና የመሳሰሉት ስለ ዩሪ ቴሌማንስ ዝውውር ሲናገሩ ሰሞኑን በሰጡት ኢንተርቪው ላይ በቃ ማለት ሸፋፍነን ነው የተጫዋቹን ዝውውር ነው የጨረስነው ይላሉ። በቃ ማንም እንዳያውቅብን አድርገን ነው የጨረስነው። ምክንያቱም እንዲህ አይነት ተጫዋች በ35 ሚሊዮን ፓውንድ እንደሚያገኙ ሌሎች ክለቦች ተስፋ ካላቸው እንደሚሽቀዳደሙ እናውቃለን እና በራችን ዘግተን ቀስ አድርገን ሳናስነቃ ሳናስባንን ስማችን ከሌሎች ተጫዋቾች ጋር እያያያዝን በሲስተም ነው ተጫዋቹን ያዘዋወር ነው ይላሉ። ልክ ናቸው። በነገራችን የማንቸስተር ዩናይትድ ዩሪ ቴሌማንስን ዝውውር ሲጨርሶ ነው ያወቀው። ጨርሶ
የመልቀቂያ ዋጋውን ከፍሎ ተጫዋቹ ለሕክምና ምርመራ ሲመጣ ነው ዩሪ ቴልማንስ ወደ ማንቸስተር ዩናይትድ መጣ ተብሎ የተዘገበው። በቃ አንድ ዜና የተዘገበለት ዩሪ ቴልማንስ ሊመጣ ነው፣ ሜዲካል ሊያደርግ ነው፣ ክለቡን ልቀቁኝ አለ፣ ክለቡን እንዲህ አሉ የሚል ዜናዎች አልነበሩም በዩሪ ቴልማንስ የዝውውር ዜናዎች ውስጥ። በቀጥታ ነው የመጣው ልጁ አንድ ዜና ነው የተናገረው። ፋብሪዞ ሮማንም እነ ዴቪድ ኦርሊስተንም አንድ ዜና ነው የዘገቡት። ማንቸስተር ዩናይትድ የዩሪ ቴልማንስን የውል ማፍረሻ ገንዘብ ከፍሎ ተጫዋቹን አስፈረመው፣ ለሕክምና ወደ ካሪንግተን እየመጣ ነው የሚል ዜና ነው የሰራው እና ይሄ የዚህ ተጫዋች መምጣት በእርግጥም ሀሳቦችን የከፋፈለበት ሂደት አለ። አሁንም በአንድ ጨዋታ እርግጠኛ ሆነ የምትናገርበት ነገር የለም። መታገስ ይፈልጋል። እውነት ለመናገር ተጫዋቹ ብዙዎች የማንቸስተር ዩናይትድ ደጋፊዎች ነው ከዩሪ ቴልማንስ እንደ ሳንድሮ ቶናሊ፣ እንደ ብሩኖ ጊማሬዥ፣ እንደ ማቲያስ ፈርናንዴዝ፣ ኦሬል ቹዋሚን አይነት ተጫዋቾች እንደ ኤሎዮት አንደርሰን ተጫዋች ማምጣት ሲገባን እንዴት ዩሪ ቴልማንስ እናመጣለን በሚል ከፍተኛ ጭቅጭቆች በደጋፊዎች ዘንድ የነበረበት ሂደት አለ። ወጣም ወረደም ያንን ጭቅጭቅ የሚያረጋጋ እንቅስቃሴ ግን በቀደም ከፓሪስ ሰን ዠርመን ጋር በነበረውና ተቀይሮ በገባባቸው 20 እና 30 ደቂቃዎች በደንብ አድርጎ አሳይቷል። ምክንያቱም ከ21 ኳስ 21 ፓስ 100% ነው ፓስ ኮምፕሊት ያደረገው። በዛ ላይ 2-3 ኳሶችን ለብሩኖ ፈርናንዴዝ የክሬት ያደረገበት መንገድ የሰጠበት መንገድ ይሄ ማንቸስተር ዩናይትድ ከሚፈልገው ስፔሻሊ ካዝሜሮ ከሚጫወትበት መንገድ በተጨማሪ ዩሪ ቴልማንስ ሁለት ባህሪ ያለው ተጫዋች ነው እናያለን። የካዝሜሮና የብሩኖ ፈርናንዴዝን ባህሪ ያዘ ነው። ካዝሜሮ በአብዛኛው 6 ቁጥር ላይ ኳስ በማስጣል በማደራጀት አስጥሮ ለብሩኖ ፈርናንዴዝ በመስጠት አስጥሮ ለነኮቢ ማይኖ እንዲህ ኳስ በመመስረት የኳሱን አካሄድ በማስተካከል ወይም የኳስ ምስረታውን በመስራት ረገድ ነው። ዩሪ ቴልማንስ ግን ኳስም ያቋርጣል፣ ኳሱን ይመሰርታል። እንደገና ብሩኖ ፈርናንዴዝ ከ6 ቁጥር ወይም ከ8 ቁጥር አካባቢ ሆኖ ከመሃል ሜዳ የሚለቃቸው አይነት ረጃጅም ኳሶችን የሚለቅ አይነት ተጫዋች ነው። በአስቶን ቪላም በሌስተር ሲቲም ይህንን ኳሊቲ ተመልክተናል። ስለዚህ ሃይብሪድ ነው። በነገራችን ላይ ዩሪ ቴልማንስ የካዝሜሮና የብሩኖ ፈርናንዴዝ ሃይብሪድ ነው። ሁለቱም ተጫዋች ያላቸው ብቃት፣ ሁለቱም ተጫዋቾች ያላቸው አቅም አይነት ያለው ተጫዋች ነው። ሃይብሪድ ነው ዩሪ ቴልማንስ። ተመልከቱት፣ በሌስተር ሲቲ ቪዲዮዎቹን ተመልከቱት። የተደጋግሜ ስራዩ በአስቶን ቪላ ተመልከቱት። ኳስ ያስጥላል። ረጃጅም ኳሶቹን በጣም ጥራት አላቸው። ማንቸስተር ዩናይትድ ገበያው ላይ ጸጥ ብሏል። ይሄ ዝምታ አስፈርቷል የዩናይትድን ደጋፊዎች። በመስኮቱ መጀመሪያ ላይ የመጡ ተጫዋቾች አሉ። በቃ እነርሱም ቢሆኑ ሁሌም እንደምለው በአገላለጽ አሁን በማንቸስተር ዩናይትድ ቤት ውስጥ በትልቁ በዛሬው ጨዋታ ላይ የሚያጓጓህ ነገር የፒኤስጂው የመጨረሻ 20 እና 30 ደቂቃ የዩሪ ቴልማንስና የብሩኖ ፈርናንዴዝን ጥምረት ድጋሚ መመልከት ዛሬ በማንቸስተር ዩናይትድ ደጋፊዎች ዘንድ በጉጉት የሚጠበቅ ጉዳይ ሆኖ እንመለከተዋለን። ማንቸስተር ዩናይትድ በጣም አሪፍ የፕሪሲዝን ጊዜ እያሳለፈ ነው የሚገኘው። ደስ የሚል የመጀመሪያውን ጨዋታ በሬትሳም ተሸነፈ። ከዛ በኋላ ሮዘንበርግን ረመረመው። አትሌቲኮ ማድሪድን አሸነፈ። ከፒኤስጂ ጋር አቻ ወጣ። ዛሬ ሊድስን ይጫወታል። ቅዳሜ ከኤሲ ሚላን ጋር ይጫወታል። ቤስት ነው የማይክል ካሪክ። ይሄ ከተሰጋው አይነት ከዝውውሩ ተሳትፏቸው አንጻር ስንመለከተው በጣም ጥሩ ቡድን እየተመለከቱ እንገኛለን። ግን እንዳይሸወዱ አሁንም ስጋት አለ። አሁንም በጣም መስተካከል ያለባቸው ቦታዎች አሉ። ዛሬም ጭምር ማታም ጭምር አይተን በነገው ፕሮግራማችን ላይ የምናያቸው ወይም የምንመለከታቸው ነጥቦች ይኖራሉ። በተደጋጋሚ የምናነሳቸው ሊሞሉ የሚገባቸው ትልልቅ ክፍተቶች፣ ተራራ የሚያክሉ ክፍተቶች አሉ። የመሃል ተከላካይ፣ ሚድፊልደር፣ ተጨማሪ የቡድኑን ዴብስ ጥልቀት ለመጨመር በሚደረገው እንቅስቃሴ እና ሌፍት ባክ፣ እነዚህ ቦታዎች ላይ ቢጠናከሩ ቢያንስ ማንቸስተር ዩናይትድ በፕሪሚየር ሊጉ ለዋንጫ ፉክክር የሚያበቃው ነገር ይኖረዋል። ግን አሁን ያለው ኳሊቲን አሁን ያለው የአጥቂውን የአማካይ መስመሩን ለምሳሌ ተደጋጋሚ እንደምናነሳው ዩሪ ቴልማንስ፣ ኮቢ ማይኖና ብሩኖ ፈርናንዴዝ ነው አንድ ላይ ሊጣመሩ የሚችሉት። ከፊት ቤንጃሚን ሴስኮ፣ ሙቦሞና ማቲያስ ኩኛ ነው የሚሆኑት። ምን ታወጣለታለህ? ከወገብ በላይ ምንም አታወጣለት። ዛሬ ምሽት 3 ሰዓት ተኩል ነው ጨዋታው የሚከናወነው። ዛሬ በተመሳሳይ ሰዓት ነው ዩናይትድ ከሊድስ፣ አርሰናል ከኮሞ የሚያደርጓቸው ጨዋታዎች እኩል 3 ሰዓት ተኩል የሚጀመሩ ናቸው። የባየር ሙኒክና የፒኤስጂና የአስቶን ቪላ የአውሮፓ አሸናፊዎች አሸናፊ ዋንጫ ደግሞ 30 ደቂቃ ዘግየት ብሎ 4 ሰዓት ላይ የሚከናወን
ጨዋታ እሺ ጀማው 3 ጎል መቃም የለመደው ቡድናችን ተናፋቂው ክለባችን ነገ ምሽት 3 ሰዓት ተኩል ሲል እጅግ ወሳኝ የፕሪሲዝን የመጨረሻ ጨዋታ ከኮሞ ጋር ያደርጋል። ታዲያ ከዚህ ጨዋታ በፊት ምን አዳዲስ መረጃዎች አሉ የሚለውን ላካፍላችሁ እስኪ። ከዛ በፊት ግን ዘገባውን ስፖንሰር ያደረገልን ቴምር ፕሮፐርቲስ ነው። እንደምታውቁት በከተማችን በዋና በተባሉ ቦታዎች ላይ ቤትና ሱቆችን ገንብቶ ለተጠቃሚዎች እያስረከበ ይገኛል። ጀማው ታዲያ እናንተስ የእድሉ ተጠቃሚ ሁኑ ይላችኋል ቴምር ፕሮፐርቲስ ማለት ነው። ጀማው ወደ መረጃው ስናቀና ነገ ኮሞን 3 ሰዓት ተኩል ሲል እናስተናግደዋለን። ታዲያ በዚህ ጨዋታ ላይ ከዚህ ቀደም ቡድናችን ላይ ያልነበሩ እነ ዴክላን ራይስ፣ ብሩኖ ጊማሬሽ እና ኤዜ የመሳሰሉ ወሳኝ ተጫዋቾቻችን ማለት ነው እነ ሳካ ጨዋታው ላይ ተቀይረው ገብተው ፐርፎርም ሊያደርጉ እንደሚችሉ ከኮሚኒቲ ሺልድ ጨዋታው በፊት እንግዲህ ማፍታቻ ሊሆናቸው እንደሚችል ሰፋ ያለ መረጃዎች እየወጡ ይገኛሉ። ይህንን ጨዋታ ስለስንት እናሸንፋለን ብላችሁ ትገምታላችሁ? ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። ግን አንድ ማወቅ ያለባችሁ ነገር እስከዛሬ ማለት ነው የሐሰት የሆነውን አርሰናል ነበር ስትመለከቱ የነበረው። ዋናው አርሰናል የተመለሰ ጊዜ ለሰሚም ለነጋሪም የማይመች ቡድን ሆኖ እንደሚመለስ ጥርጥር የለኝም። ጀምአው ኮፒ ሊንክ ሼር ይደረግ። ይመቻችሁ።